የአማራ ሕዝብ ኦርቶዶክሳውያንና ኢትዮጵያውያን በመጀመሪያ ደረጃ የተሸነፉት በዲፕሎማሲና በፖለቲካ ትግል ነው። በጦርነትማ ሲያሸንፉ የኖሩት ነው የሚለውን ሀሳብ የሚያጠናክር ታሪክ እንመለከታለን። እንግዲህ በወፍ በረር ታሪካችንን እንመልከተው። ያው እኔ የታሪክ መምህር ባልሆንም እንዲያው እዚህ ግልጽ እንዲሆን በሚያደርግ ልክ ሁላችንም የምናውቀውን ታሪክ ባጭሩ ለማስቀመጥ እሞክራለሁ። የቆየ ታሪካችን ስንመለከት በተለይም በጦርነት ድል ማድረጋችን ማሸነፋችን ይታወቃል። በተለይ ሁለቱ ዋናዎቹን ስንመለከት አንደኛ የአድዋ ድል ነው። በ1888 ዓመተ ምህረት በአጼ ሚኒሊክ ዘመን ኢትዮጵያን ለማንበርከክ የመጣችውን ጣሊያንን ድል አድርጋ አሸንፋ በጦርነት ማሸነፏ ይታወቃል። እንግዲህ እንደገና ጣሊያን ተቆጭታ እንደገና ተዘጋጅታ ኢትዮጵያን ለማንበርከክ በሞከረችበት ጊዜ የአርበኞች ድል የምንለው በ1928 እስከ 1933 ለ5 ዓመት አባቶቻችን አርበኞች ታግለው ተዋግተው ድል አድርገዋል፣ አሸንፈዋል። እንግዲህ በጦርነት አሸናፊዎች መሆናችንን እንደ ኢትዮጵያ እንደ አማራ ሕዝብ እንደ ኦርቶዶክሳውያን እንደ ኢትዮጵያ ሕዝብ ትልቁ ታሪካችን ነው። ያው በተለይ የአድዋ ጦርነት ጊዜ ኦርቶዶክሳውያን ካህናት የቅዱስ ጊዮርጊስ ጽላት ከአራዳ ጊዮርጊስ ቤተክርስቲያን ሁሉ እንደተንቀሳቀሰና እንግዲህ የኦርቶዶክሳውያን ቦታ ትልቅ እንደሆነ በዚህ ድል ታሪክ የሚያስታውሰው ነው። ከዚህ በኋላ ግን እንዲያው ሌላውን ነገር ስንመለከት ግን በተለይም ደግሞ ታሪካዊ ሽንፈቶቻችንን እንመልከት። እንግዲህ እነዚህ ሁለቱ ድሎቻችን ናቸው፣ ያውም በጦርነት የተገኙ ድሎች። ሌላውን ሁኔታ እንመልከት። ሽንፈቶቻችንን በዲፕሎማሲና በፖለቲካ ጠንክረን አለመስራታችን ወይም አባቶቻችን ጠንክረው ባለመስራታቸው ምክንያት የመጡ ሽንፈቶችን እንመለከታለን። አንደኛ ጅቡቲ ከኢትዮጵያ የተገነጠለችበት የተለየችበትን ሁኔታ ነው የምንመለከተው ባጭሩ። በ19ኛው ክፍለ ዘመን እንግዲህ ፈረንሳይ ለቅኝ ግዛት አንዷ እንግዲህ የቅኝ ግዛት የአይን ትኩረት ያደረገቻት ጅቡቲን ነበርና ከኢትዮጵያ ፈረንሳይ ጅቡቲን ለ99 ዓመት እንግዲህ ይሄ በ19ኛው ክፍለ ዘመን በ19ኛው ክፍለ ዘመን አጋማሽ አካባቢ ብለን ልንወስደው እንችላለን። ለ99 ዓመት በክራይ ከኢትዮጵያ ፈረንሳይ ጅቡቲን ተከራይታ መኖር ጀመረች። በዚህ ሁኔታ እንግዲህ በአጼ ሚኒሊክ ይሄ ጉዳይ ተፈጽሞ ተከናውኖ 99 ዓመት የሚሞላት እንደምናውቀው በደርግ ስራ 99 ዓመት ደግሞ የሚፈጸመው የሚሞላው መቼ ነው? እንደ አውሮፓውያን አቆጣጠር በ1977 አካባቢ ነበርና በዚህ ላይ ነበርና በዛ ወቅት ደርግን ደግሞ በሶማሌ ጦርነት አስነሱበትና የሶማሌ ጦርነትን ድል ለማድረግ ለማሸነፍ ደርግ በዛ እንዲወጠር አድርገው ጅቡቲ ወደ ኢትዮጵያ የምትመለስበት ጊዜ አልፎ 100 ዓመት ሞልቷት ሉዓላዊት ሀገር እንድትሆን የማድረግ ስራ ተሰራ። እንግዲህ አስቡት 99 ዓመት እንዲከራዩ ያደረጉበትን ተንኮል አስቡት። አባቶቻችንም 99 ዓመት ብዙ ነው፣ ለ50 ዓመት ለ60 ዓመት ለ40 ዓመት ከዛ ደግሞ በየጊዜው እንዲየታደሰ የሚል ጥበባዊ የሆነ የፖለቲካና የዲፕሎማሲ ትግል መደረግ ባለመቻሉ ምክንያት ጅቡቲን በረጅም ርቀት ከኢትዮጵያ እንድትገነጠል የማድረግ ስራ ተሰርቷል። ሁለተኛው የኤርትራን ጉዳይ ስንመለከት የምናገኘው ይሆናል። በ1890 እንደ አውሮፓውያን አቆጣጠር ጣሊያን ቀይ ባህርንና ኤርትራን አካባቢ የመቆጣጠርና ቅኝ ግዛት ውስጥ ለማስገባት ስራ የሰራችበት ጊዜ ነው።
እንደገና ከሁለተኛው የዓለም ጦርነት ዋዜማና ከዛ ጊዜ ጀምሮ ማለት ይቻላል በእንግሊዞች ስር ወደቀች ኤርትራ በ1941 እስከ 1952 እንደ ኢሮፓውያን አቆጣጠር ኤርትራ በእንግሊዞች ስር የምትወድቅበት ነገር ተመቻቸ ማለት ነው። ከዛ በኋላ ከኢትዮጵያ የምትለይበትን እንግሊዞች በተለይ ከጣሊያን በበለጠ ኤርትራ እንድትገነጠል የማድረግ ስራ የሰሩት እንግሊዞች ናቸው። በእነዚህ 10 ዓመታት ባለው ጊዜ በረጅም ርቀት አድዋ ላይ ድል ያደረገችን ኢትዮጵያ በረጅም ርቀት ለማሸነፍ ድል ለማድረግ እንድትገነጠል ኤርትራ እንድትገነጠል የማድረግ ስራ የሰሩት በተለይም ደግሞ እንግሊዞች ናቸው። ስለዚህ በፌዴሬሽን የኢትዮጵያ አካል እንድትሆን ነገር ግን የአስተዳደር ስርዓቷና ሰንደቅ ዓላማዋ የራሷ እንዲሆን በሚል እንግሊዞች ይህን ቀመር ሰሩና ኤርትራ ከኢትዮጵያ በተለየች ሆና ራሷን ማስተዳደር የምትችልና አካልነቷ የኢትዮጵያ ነገር ግን የራሷ ሰንደቅ ዓላማና የራሷ የአስተዳደራዊ ስርዓት ከኢትዮጵያ በተለየ መልክ እንዲኖራት የማድረግ ስራ ሰሩ። ከ1952 እስከ 1962 ዓመተ ምህረት በአፄ ኃይለ ሥላሴ ዘመን ኤርትራ የኢትዮጵያ አካል ሆነች። እንግዲህ እዚህ ላይ አንዱ አፄ ኃይለ ሥላሴ ባደረጉት ትልቅ የዲፕሎማሲ የፖለቲካ ስራ ኤርትራ ወደ የኢትዮጵያ አካል እንድትሆን እንግሊዞች ከሸረቡት ሴራ የተሻለ ሁኔታ በተሻለ መልክ የኢትዮጵያ አካል እንድትሆን የማድረግ ስራ መስራታቸውን ታሪክ ያሳየናል፣ ያስተምረናል። እንግዲህ ይህ በእንዲህ ሁኔታ እያለ እንግዲህ አፄ ኃይለሥላሴ ከስልጣን መውረዳቸው መገርሰሳቸው የስርዓቱ በደርግ መተካቱ ደርግ ለ17 ዓመት በወታደራዊ አገዛዝ እየተዋጋ ኤርትራ የኢትዮጵያ አካል ሆና እንድትቀጥል ለማድረግ ቢሞክርም መጨረሻ ላይ ግን 1983 በኢትዮጵያ አቆጣጠር ደርግ በኢህአዲግ ተሸንፎ ኤርትራም ደግሞ ከኢትዮጵያ የምትገነጠልበት ሁኔታ ተመቻቸ። በዚህም እንግዲህ 85 86 አካባቢ በተሰራ ስራ በሪፈረንደም አማካኝነት የይስሙላ ሪፈረንደም እውነተኛ ባልሆነ ሪፈረንደም ሀሳባቸው ድሮም የታገሉት እንግሊዞች እና ጣሊያኖች የአድዋን ድል ለመበቀል ኤርትራ እንድትገነጠል የማድረግ ስራ ስለነበረ ይሄ ተሳክቶላቸው በዚህ ዓመተ ምህረት ተከናወነ ማለት ነው። እንግዲህ በጣም በሚገርም ሁኔታ ከመገንጠሏ በፊት እንግሊዞች፣ ጣሊያኖች የሰሩት ስራ የኢትዮጵያን ክፍላተ ሀገራት ቦርደራቸውን የሸነሸኑት የከፋፈሉት እነሱ ናቸው። በተለይም ደግሞ የኤርትራን ስንመለከት የኤርትራ ወደ ምስራቅ አቅጣጫ ያለው ያው ካርታው ላይ እንደምትመለከቱት ወይም እንደምታውቁት በቀጭን መስመር ቀይ ባህርን ተንተርሶ የኤርትራ ድንበር እንዲመጣ አድርገው ያስቀመጡበት ሁኔታ በትክክል ኢትዮጵያን ለመበቀል የተሰራ ስራ ነው። ስለዚህ አሁን እዚህ ላይ 3 ክፍላተ ሀገራትን እንመለከታለን። በኃይለ ሥላሴና በደርግ ያለውን ስንመለከት የኤርትራ ክፍለ ሀገር፣ የትግራይ ክፍለ ሀገርና የወሎ ክፍለ ሀገር አሁን አፋር የምንለው በወሎ ክፍለ ሀገር ስር ነው የነበረው። እንግዲህ በደርግም በኃይለ ሥላሴም ዘመን የምንመለከተው እንደዛ ነው። ያው አንዳንዴ እንትኖች ግዛቶቻቸው የተወሰነ መስፋት መጥበብ ቢኖር ነው። እነዚህ 3ቱ ክፍላተ ሀገራት ከቀይ ባህር ጋር እንዲገናኙ ማድረግ እንዲቻል አባቶቻችን ትልቅ ስራ መስራት ነበረባቸው። በዲፕሎማሲና በፖለቲካ ተሸንፈው ይህን ስራ አልሰሩም። ድንበሩን ከፍለው የሰጧቸው እንግሊዞች፣ ጣሊያኖች ናቸው። የኤርትራን ቀጭን መስመር ኤርትራ ብቻ በቀይ ባህር እንድትገናኝ
ሌላው የኢትዮጵያ ክፍል ከቀይ ባህር ጋር እንዳይገናኝ አድርገው የሰሩበት ሴራ አባቶቻችን ሊያሸንፉት ያልቻሉት ይሄን ሴራ ነበር። በፍጹም እሱ መሆን የለበትም። ትግራይም ከቀይ ባህር ጋር እንድትገናኝ፣ ወሎም ከቀይ ባህር ጋር እንድትገናኝ ቢደረግ ኑሮ 3 ክፍላተ ሀገራት ከቀይ ባህር ጋር ይገናኛሉ። ስለዚህ ኤርትራን እንኳን ገንጥል ብለው ቢያስቡ ኢትዮጵያ አትጎዳም። በትግራይ በኩል ከቀይ ባህር ጋር ትገናኛለች፣ በወሎ በኩል ከቀይ ባህር ጋር ትገናኛለች። ስለዚህ እነሱም ኤርትራን እንድትገነጠል ለማድረግ አይሞክሩም ነበር፣ ይሸነፉ ነበር። ስለዚህ ይህ ባለመሆኑ ምክንያት ይህ የዲፕሎማሲና የፖለቲካ ሽንፈት ኤርትራን እንድትገነጠል አድርጓል። እንግዲህ ስትገነጠሉ ከመገንጠሏ በፊት አሰብና ምጽዋ ወደብ ነበራት ኢትዮጵያ። ቢያንስ ስትገነጠል እንኳ አሰብን ወደ ኢትዮጵያ እንዲመጣ የማድረግ ስራ መስራት እየተቻለ በነመለስ እና በኢሳያስ የድርድር ጊዜ አደራዳሪዎች ኢትዮጵያ የባህር በር ያስፈልጋታል፣ ትልቅ ሀገር ነች፣ ብዙ ህዝብ ይዛ የነበረች ነች ብለው እንኳን ቢያሳስቧቸው እና አቶ መለስ እሱ የኛው ጉዳይ ነው ተውት ለኛ በሚል መለስ የሰራው አንዱና ትልቁ ስህተት ኤርትራ እንድትገነጠል ከማድረጉም ባሻገር አሰብ የኢትዮጵያ አካል እንዲሆን ተከራክሮ እንዲመጣ ማድረግ እየቻለ ይሄን ማድረግ ባለመቻሉ በዲፕሎማሲ እንግዲህ እነመለስ መውደቃቸውን መሸነፋቸውን የሚያሳይ ታሪክ ነው የምንመለከተው። ስለዚህ አጠቃላይ እንደው ጠር አድርገን ስንመለከተው ጅቡቲ የተገነጠለችበት ሁኔታ፣ ኤርትራ የተገነጠለችበት ሁኔታ፣ ኤርትራ በቀይ ባህር ድንበር ተሽሞጥሙጣ እንድትመጣ የተደረገበት ሁኔታ በዓለም ካርታ ስንመለከት አሁን ኤርትራ ባለችበት ሁኔታ ኢትዮጵያም ባለችበት ሁኔታ ስንመለከት እንደ ኢትዮጵያ ለባህር በር የቀረበ የባህር በር እንዳታገኝ የተደረገች ሀገር የለች፣ ኢትዮጵያ ብቻ ነች። ስለዚህ በዓለም ኢትዮጵያ ቅኝ አልገዛም ብላ ያሸነፈች ሀገር ሆና ብታሸንፋቸው ድል ብታደርጋቸው እነሱ ደግሞ ለባህር በር የቀረበች ሀገር ነገር ግን ብቸኛ የባህር በር የሌላት ሀገር እንድትሆን በማድረግ ኢትዮጵያን በዚህ መልክ ተበቅለዋታል። በዚህ በ60 ዓመት ውስጥ ታሪካችን የኢትዮጵያ ሕዝብ የአማራ ሕዝብ ኦርቶዶክሳውያን ስንሸንፍ የቆየ ነው። አንድ ጊዜ ብቻ በፕሮፌሰር አስራት ወልደየስ በሳቸው አንድ ጊዜ ብቻ የማሸነፍ ስራ ተሰርቷል። በ1983 ኢህአዴግ ኢትዮጵያን ሲቆጣጠር ወዲያው ያው እንደምናውቀው የሽግግር መንግስት ተመሰረተ። የሽግግር መንግስቱ ፕሬዝዳንት የነበሩት ጠቅላይ ሚኒስትር ኋላም ጠቅላይ ሚኒስትር የሆኑት አቶ መለስ ዜናዊ የሽግግር መንግስት ፕሬዝዳንት በነበሩበት ጊዜ ፕሮፌሰር አስራት የመአድ ድርጅት ሊቀመንበር ሆነው የዚህ ጉባኤ አባል ነበሩና በዚህ በሽግግር መንግስት ጉባኤ ተገኝተው አንድ ትልቅ ስራ ሰርተዋል። ምናልባትም ለ26 ለ27 ዓመት የኢትዮጵያን ህዝብ እልቂት የታደገ ስራ ሰርተዋል ፕሮፌሰር አስራት። ምንድነው ይኸው ታሪኩ ባጭሩ የምናውቀው ስለሆነ ባጭሩ ላቅርቡ። ኦነግ በአርሲ በአርባ ጉጉ በደኖ አካባቢ ላይ አማራዎችን እየገደለ ገደል ውስጥ እየጣለ ራሱ ደግሞ ይሄንን ድርጊቱን በቪዲዮ ይቀርጽ ነበር። ዛሬ እንደሚያደርጉት የዛኔም ይሄንን ድርጊት ይፈጽሙ ነበር። ይሄንን የተመለከቱ ፕሮፌሰር አስራት ወልደየስ ምንድን ነው ያሉት? የሽግግር መንግስት የሚመሩትን መለስን በወቅቱ ህገ መንግስት አርቅቀው ሀገር ለመምራት የተዘጋጁት ኦነግና ህወሓት ነበሩ። የአማራን ድርጅት ገፍትረው ጥለው እንግዲህ አንዱ የአማራ ስብስብ የአማራ
ፖለቲከኞች የአማራን ድርጅት ይዘው ሲንቀሳቀሱ የነበሩ እዚህ ላይም ተሸንፈዋል። ከጫካ አብረው ሲዋጉ ቆይተው አዲስ አበባ ድረስ ከገቡ በኋላ መጨረሻ ላይ ግን በሽግግር መንግስቱ ሂደት ላይ ከጫካ የመጣው የአማራ ታጋዮች ቦታ እንዳይኖራቸው የማድረግ ስራ ተሰርቶ ህገ መንግስቱ ሲረቀቅ የአማራን ፖለቲከኞች በማሸሽ በማግለል እንዳይሳተፉ በማድረግ የሽግግር መንግስት ሲመሰረት የአገሪቱ ህገ መንግስት ሲመሰረት በኦነግና በህወሓት ብቻ እንዲቀመር እንዲሰራ ተደርጓል። ይህ አንዱ ሽንፈታችን ማለት ነው። ስለዚህ ኢትዮጵያን ለማስተዳደር ኦነግና ህወሓት ተዘጋጅተው ኦነግ ሀገር ለማስተዳደር እየተዘጋጀ ባለበት ሁኔታ በዛው ሰዓት የአማራን ህዝብ በአሩሲ እየገደለ ጥልቅ ገደል ላይ በድናቸውን መጣል የጀመረው። እንግዲህ ይሄ በቪዲዮ የተቀረጸ ራሱ በቪዲዮ እየቀረጸ በቪዲዮ ይሄ የተቀረጸው መረጃና ማስረጃ ለፕሮፌሰር አስራት ወልደየስ ደረሰ። ፕሮፌሰር አስራት ወልደየስ በጉባኤው ምንድን ያደረጉት? ለመለስ አቀረቡለት። ይሄን መረጃና ማስረጃ ይዘው ቀረቡ። ከአንተ ጋራ አብሮ ኢትዮጵያን ለማስተዳደር የተቀመጠው ኦነግ ሀገርን ለማስተዳደር የተዘጋጀው ኦነግ የአማራን ህዝብ በዚህ መልክ እየገደለ ነው፣ ገዳይ ነው። ከገዳይ ጋር እንዴት ሀገር ታስተዳድራለህ? ስለዚህ ይሄ ነው ሀገርን የሚመራው፣ ይሄ ነው ኢትዮጵያን የሚያስተዳድር፣ ይሄ ነው የአማራን ህዝብ ሊያስተዳድር የተዘጋጀው የሚገል አካል ነው ብለው ሀሳብ አቀረቡ። መለስ የፕሮፌሰር አስራትን ጥያቄና ሀሳብ፣ የፖለቲካ ሀሳብ፣ የዲፕሎማሲ ሀሳብ ማሸነፋቸው ተሸነፈ። ከዛ ምን አደረገ? ኦነጋውያንን ከኢትዮጵያ ወጥተው ወደ ኤርትራ በረሃ እንዲሰደዱ አደረገ። በዚህ ምክንያት ነው ኦነግ ከኢትዮጵያ የወጣው። በፕሮፌሰር አስራት ትግል፣ በፕሮፌሰር አስራት ወልደየስ የዲፕሎማሲ ትግል፣ የፖለቲካ ትግል፣ በፕሮፌሰር አስራት ወልደየስ የሰላማዊ ትግል ጫና አማካኝነት ኦነግ ከኢትዮጵያ ምድር ለማስተዳደር የመጣው ኦነግ ተሸንፎ እንዲወጣ ተደረገ። ከዛ በኋላ ለ26 ለ27 ዓመት በህወሓት የበላይነት አገሪቱ ስትመራ ቆየች። ኦነግ አንዳንዴ ብልጭ የምትል ጥቃት በሰዎች በዜጎች ላይ ቢያደርስም ያንን ያክል የጎላ ጉዳት መፈጸም አልቻለም። መንግስትም ጠንካራ እርምጃ ይወስድበት ነበር በወቅቱ። የራሱ የህወሓት የራሱ ድክመት፣ የራሱ ጥፋት፣ የራሱ ጉዳት እንዳለ ሆኖ ማለት ነው። ከዚህ በኋላ ግን ተሸነፈ። በዚህ ጊዜ አብርሃም በፕሮፌሰር አስራት ወልደየስ ጊዜ የአማራ ህዝብ ለ26 ለ27 ዓመት አሸንፎ ኖረ። በኦነግ ከመገደል ተረፈ። ይህ ማሸነፍ ከ26 ከ27 ዓመት በላይ ግን መራመድ አልቻለም። ኋላ የምንመለከተው ሽንፈትን ነው። 2010 ላይ በነበረው የለውጥ ትግል ምንድን ነው የሆነው? አብይ ወደ ስልጣን ከመምጣቱ በፊት ያው ኢህአዴግ የሚባለው ድርጅት አራቱ እንደምናውቀው ህወሓት፣ ኦህዴድ፣ የደቡብ እና የአማራ ብአዴን፣ እነዚህ አራቱ ድርጅቶች በነበሩ ጊዜ ምንድን ነው የሆነው? አቶ ደመቀ ምክትል ጠቅላይ ሚኒስትር፣ ገዱ አንዳርጋቸው የአማራ ክልል ፕሬዝዳንት ለአብይ ተሸንፈው ስልጣናቸውን ያስረከቡ ሰዎች ናቸው። እንግዲህ አማራን የሚወክሉ በወቅቱ እነዚህ ናቸው። አቶ ደመቀ መኮንን
አቶ ደጉ አንዳርጋቸው ትልቅ ስራ መስራት እየቻሉ ለአብይ ተሸንፈው ስልጣን ለአብይ ያስረክበው የአማራ ህዝብ እዚህ ውድቀት ላይ እዚህ እልቂት ላይ እንዲደርስ ያደረጉ ናቸው። አቶ ደመቀ መኮንን ምክትል ጠቅላይ ሚኒስትር ነበር በወቅቱ። አቶ ኃይለማርያም ደሳለኝ ስልጣኑን ሲለቅ ምክትል ስለነበረ ስልጣኑ አንደኛ ለሱ ይገባው ነበር፣ ሁለተኛ በህወሓት ቀመር ሮቴሽን ባስቀመጡት ቀመር የሚቀጥለው ሮቴሽን ከደቡብ ቀጥሎ የሚቀጥለው የአማራ ነው የሚል ነገር እንዳለ ይሰማ ነበር። ስለዚህ እነዚህ ሁለቱን እድሎች ተጠቅሞ አቶ ደመቀ ጠቅላይ ሚኒስትር መሆን እየቻለ ተሸንፈው ስልጣን ለአብይ ያስረከቡ። ይህ አንዱ የሚያሳየው ሽንፈታችን ነው። ሁለተኛ አብይ ስልጣን ከያዘ በኋላ ፓርላማ ላይ ገብቶ በመጀመሪያው ምንድን ያደረገው ኦነግና ግንቦት ሰባት ኑ ግቡ ብሎ ጠራቸው። እነሱ ከውጭ እንዲገቡ ሲጠራቸው ጥሪ ሲያቀርብ ከኛ ወገን የአማራ ፖለቲከኞች፣ ለአማራ ህዝብ የሚታገል ድርጅት፣ ለኢትዮጵያ ህዝብ የሚታገል ድርጅት፣ ለኢትዮጵያ ህዝብ የሚታገሉ ፖለቲከኞች አንዳቸውም ያው እኛ በወቅቱ ወደ ፖለቲካው ስላልገባን አንዳቸውም ኖ ኦነግ ከሀገር የወጣው የአማራን ህዝብ ኦርቶዶክሳውያንን፣ የአማራን ህዝብ ኢትዮጵያውያንን እየገደለ ነው። ስለዚህ አሁንም ከገባ ይገላል፣ ህዝብ ይገላል። ህዝብ የማይገል መሆኑን ቀይ መስመር ተቀምጦ ተደራድረን ፈርሞ ነው ሊገባ የሚገባው። ህዝብን አልገልም በሰላም እኖራለሁ ብሎ ፈርሞ ነው ኦነግ መግባት ያለበት ብሎ የሚሞግት ፖለቲከኛ ድርጅት የሚሞግት ሰው አልነበረም። ይሄ ሽንፈታችን በቀጥታ ኦነግ እና ግንቦት ሰባት ከኤርትራ በረሃ ወደ ኢትዮጵያ ገቡ። ኦነግ ግንቦት ሰባት እንደምታውቁት ጠመንጃውን አስረክበው፣ ኦነግ ግን ከነ ጠመንጃው ገባ። እዚህ አገር ቤትም ተደብቆ የነበረ ጠመንጃቸውን አወጡ። አቀባበል ሲደረግላቸው አዲስ አበባ ገና በዋዜማው ሁከትና ግርግር የተፈጠረው። ቅዳሜ ዕለት የአቀባበል ስርዓቱ ከተፈጸመ በኋላ በማግስቱ እሁድ ቡራዩ ላይ የደቡብ ህዝቦችን ቡራዩ ላይ እንዴት አድርገው እልቂት እንደፈጸሙ የቅርብ ጊዜ ትውስታችን። ገና ሲገቡ አቀባበል ሲደረግላቸው ሲገቡ ጭፍጨፋን የጀመሩት የአብይ መንግስት ይሄንን ነው ያስኬደው። እንዲህ እንደሚያደርጉ አያውቁም፣ ያውቃል። እሱ የሚፈልገው ዓላማ ስለሆነ የሚፈልገው ድርጊት ስለሆነ የሚፈልገው ቀመር ስለሆነ ይህን ጨዋታ ተጫወተ። ተሸነፍን። ሲገቡ ጀምሮ እልቂት ተፈጸመ። አሁንም ኦነግ ገዳይ ነው፣ እየገደለ ነው ያለው፣ ትክክል አይደለም፣ መንግስት ይሄን ማስቆም አለበት ብሎ የሚሞግት የሚታገል አካል ድርጅት የለንም፣ አሁንም የለም። ስለዚህ ይሄ ሽንፈት፣ ይሄ የፖለቲካ ሽንፈት፣ ይሄ የዲፕሎማሲ ሽንፈት ወደ አሸናፊነት መቀየር አለበት። በዲፕሎማሲና በፖለቲካ በጠመንጃ የተያዘው እንዳለ ይቀጥል። በነገራችን ላይ አሁን ስለ አሰብ ስለ ባህር በር እነ አብይ የሚያነሱት የሚያወሩት ነገር እውነትነት ያለው ቢሆንም ጊዜው ግን አሁን አይደለም ነው የኛ ጥያቄ። አሁን አይደለም። ለምን እነ አብይ ሀገር እያፈረሱ ህዝብን እየገደሉ ሀገር እንዳትኖር ስራ እየሰሩ ለሀገር የባህር በር ያስፈልጋል ብሎ መናገር ማውራት ይሄ እንዲው በጣም የሚያሳፍርን የሚያሳዝንም ነው። መጀመሪያ እነ አብይ ኢትዮጵያን እንዳትፈርስ ያድርጉ። መጀመሪያ እነ አብይ ህዝብ እንዳይገደል ያድርጉ። ከዛ በኋላ የአሰብና የቀይ ባህር ጉዳይ ቀስ ብሎ ይደርሳል። መጀመሪያ ህዝብ አይግደሉ። መጀመሪያ ሀገር አያፍርሱ። ሀገር አፍርሶ የኦሮሞ ሀገር ለመስራት ለመገንባት እየሰሩ
ህዝብን ለማዘናጋት የቀይ ባህር ጉዳይ ያስፈልገናል፣ የባህር በር ያስፈልገናል ብሎ ማውራት አግባብነት የለውም። እውነት ነው። የባህር በር የብሪዚንግ ሲስተም ነው የምንለው የአንድ ሀገር የመተንፈሻ አካል ነው፣ የእስትንፋስ አካል ነው የባህር በር። በተለይም ደግሞ እንደ ኢትዮጵያ ለባህር ቅርብ የሆኑ ሀገራት ሌሎች ሁሉ የባህር በር በማግኘታቸው መተንፈስ ይችላሉ። ኢትዮጵያ ግን ለባህር በር ቅርብ ሆና የባህር በር እንዳይኖራት ተደርጎ ይሄን በደል ተበድላ እንግዲህ ህዝቧም አገሪቷም እንዳታድግ የተከናወነውን ሴራ ይታወቃል። ነገር ግን አሁንና አብይ በተነሱበት ሁኔታ ግን ትክክል አይደለም። እኛም የምንቃወመው ጊዜው አሁን አይደለም። መጀመሪያ ኢትዮጵያ እንደ ሀገር ትኑር፣ ህዝቦቿ እንደ ህዝብ ሳይገደሉ በሰላም ይዋሉ ይደሩ የሚል ትግል ላይ ያለ ነው። እንግዲህ ይሄ ትልቁ ሽንፈታችን ነው፣ ትልቁ ውድቀታችን ነው። ለዚህም ነው እንግዲህ በዲፕሎማሲና በፖለቲካ መጀመሪያ እንዲሁም የተሸነፍነው። በጦርነትማ ታሪካችን የሚያሳየው ማሸነፍ ነው። በዲፕሎማሲና በፖለቲካ ግን አባቶቻችን ሲሸነፉ ቆይተዋል። እኛም ይሄን ሽንፈታችን እንዳንደግም ጥንቃቄ ማድረግ አለብን። ይሄ እስካሁን ያየነው የአጭር ታሪክ ስንመለከተው የኢትዮጵያ ህዝብ ሽንፈት ያሳያል። በተለይም ደግሞ የአማራን ህዝብ ሽንፈት፣ የኦርቶዶክሳውያንን ሽንፈት ብሎም አጠቃላይ የኢትዮጵያውያንን ሽንፈት የሚያሳይ ነገር ነው። ይሄን ሽንፈት ነገም እንዳንደግም አስበን በጥንቃቄ ልንሰራ ይገባል። ተደራጅተን በዲፕሎማሲና በፖለቲካ ለማሸነፍ ስራ መስራት አለብን። አድማጮቻችንን እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቀጣይ ዝግጅቶቻችን እንዲደርሷችሁ ሰብስክራይብ ያድርጉ። ዝግጅቶቻችን ለሌሎች ወገኖቻችን እንዲደርሱ ላይክ፣ ሼር እና ኮመንት በማድረግ ይተባበሩ።